መጅኑን ሌይላ ይላል የዛሬው ርዕሴ። እንግዲህ መጅኑን ሌይላን የማያውቅ የለም፣ ምናልባት ያላነበበ እንዳለ እንጂ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ያለው አልሐምዱሊላህ። ሁላችሁንም በያላችሁበት ሰላማችሁ ብዝት ብዝዝት ይበል እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ በአዲስ ርዕስ መጥቻለሁ ማለት ነው። እንግዲህ መጅኑን ሌይላን የሚለውን መጽሐፍ ወይም ታሪክ የፍቅር ታሪክ ካላነበባችሁ በዚህ ቪዲዮ እየተከታተላችሁ እስከ መጨረሻው ድረስ እንደምትከታተሉ ተስፋ አረጋለሁ። ተከታትላችሁም አዳምጣችሁም ምን አይነት ትምህርት እንግዲህ እንደምታገኙ ለእናንተ ተዋዋለሁ ማለት ነው። መጅኑን ሌይላን እንግዲህ ምናልባት በተለያየ ሚዲያ ይዘዋወራል። ያላነበበ ይኖር እንደው እንጂ የማያውቀው የለም ብዬ አላስብም። በነገራችን ላይ እኔም ከእናንተ ጋር ሀብዬ ላነበብ ነው ገና መጽሐፉን ስለገዛሁት ማለት ነው። በጥሞና እንደምታከታተሉኝ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ። አማርኛ እንግዲህ ብደነጋገርም እንዳትፈርዱብኝ ማለት ነው። እሺ ከመግቢያው ልቀጥልላችሁ። መግቢያ ይላል እንግዲህ በአላህ ስም እጅግ በጣም አዛኝ እጅግ በጣም ሩህሩህ በሆነው የሰውን ዘር ከአንዲት ነፍስ የፈጠረ ለተፈጣሪው ቀዳሚ ሰው አደም ሚስት ትሆን ዘንድ እንስቷን ሀዋ ከአደም ጎን የፈለቀቀ ሁለቱንም በትዳር ገመድ ያስተሳሰረ ከነርሱም ምድር ላይ በፍቅርና በመተሳሰብ ተመጋግበው ይኖሩ ዘንድ በርካታ ወንዶችና ሴቶችን ያስገኘ ሁሉም ይተዋወቅ ዘንድ ረቂቅ ጥበብ ያለበሰ የመዋደድን ምርጥ ዘር በመካከላቸው የዘራ ለእርሱ ብለው የተዋደዱትን በምጽአት ቀን ከአርሽ ጥላ ስር እንደሚያስጠልል ቃል የገባ ኃያል አምላክ አላህ ምስጋና ይገባው። ሶላትና ሰላም ለዓለማቱ እዝነት ለተደረገው በተላኩት የፍቅር ተምሳሌት በሆኑት በፍጥረት ዓለሙ ከወደዱም ሆነ ከተወደዱ ካፈቀሩም ሆነ ከተፈቀሩ ሁሉም በላቁት ፍቅርና መወደድን አፍቅረውና ወደው በተግባር ባሳዩት በጓድ ባልደረቦች አምሳል አልባ ውዴታ ተዋደው ምሳሌ በሆኑት ፊት ላለፉት በኋላም ለሚመጣው የሚበቃ መድህን ዋስትና ወይም ሸፋአተል ኡዝማ በተጎናጸፉት ለእናት ለአባታቸው አንድ የሆነ ለመላው ዓለም አባትም እናትም ወንድምም እህትም በመሆን ፍቅርን ባነገሱት የአላህ መልእክተኛ ነቢያት መቋጫ ነቢዩ መሐመድ ላይ ይስፈን ሰለላሁ ዐለይሂ ወሰለም። ውድ ቤተሰቦቼ እንግዲህ ያው በአማርኛ ይቅርታ እያልኩኝ አነባለሁ። ተከታተሉ። ቀስ ብዬ ነው የማነብላችሁ። እውነት ለመናገር ታሪኩ ያው ጥርጥር የለውም። ወደ ንባብ ይገባለሁ። ይህ መጅኑን ሌይላ ወይም የእብዱ የፍቅር ሰማዕት የሚል ርዕስ የተሰናዳውና በእጃችሁ ላይ የሚገኘው መጽሐፍ በአንድ የቀዳሚው ሂጅራ ክፍለ ዘመን ውስጥ በሕይወት የሚኖሩ ባለፈ የፍቅር ሰማዕታትና መውደድ ፍቅረኛ መካከል ስለተከሰተ እውነተኛ የፍቅር ታሪክ የሚተርክ በሕይወታቸው የገጠማቸውን ውጣ ውረድ የሚያስቃኝ ታሪካዊ መጽሐፍ ነው። የአፍቃሪው ቀይስ ኢብኑል ሙለወህ ታሪክና የፍቅረኛው ሌይላ ብንት መህዲ ስም በበርካታ የሥነ ጽሑፍ ውጤቶችና መንዙማዎች ውስጥ የፍቅር ተምሳሌት ተደርጎ መቅረባቸው በራስ ላይ የፍቅረኛሞች ምን ያህል ቢዋደዱና በፍቅር ዓለም የላቀ መስዋዕትነት ቢከፍሉ ነው በዚህ ደረጃ የገነነ ስም ባለቤት ሊሆኑ የቻሉት የሚል ጥያቄ እንደሚያስነሳብኝ ማድረጉ ለዚህ መጽሐፍ አንዱ መንስኤ ሆኗል ይላል። እንግዲህ በተጨማሪ በጊዜያችን በርካቶች ይህንን የፍቅር ታሪክ ለማወቅ የፈለጉ ታሪክ በአማርኛ ቋንቋ ባለመውሰዱ ምክንያት ከፍላጎታቸው ሳይደርስ መቅረታቸውን መመዝገብ ይህንን የተፈጠረ ክፍተት ለመላው ማሰቤ ሌላኛው አደራዳሪ ነበር ይላል። ምናልባት ይህ መጽሐፍ እንግዲህ በተለያየ ይመስለኛል እንዳነበብኩት ወይም እንደተረዳሁት በተለያየ የፊልሞች ወይም እንደዚህ መጽሐፍቶች ላይ ነው እና ሰውየው ሲጽፈው ሁሉም ጋር ጨምቆ ነው የሚመስለኝ።
ወደ ንባቤ ስመለስ የመጅኑን ሌላ ታሪክ በአብዛኛው ከግጥሞቹ ጋር ተያይዞ ጨረፍ እየተደረገ የተወሰዱ ውጭ ወጥ ሆኖ ያልተጻፈ መሆኑን እኔ ለመጻፍ ያቀድኩትን አይነት ምሉዕና ወጥ ታሪክ ለማዋቀር ከፍተኛ ጥናትና ጽናት የሚጠይቅ እንዲሆን አድርጎብኛል። ይህ ማለት ያው ከተለያየ እያመጣ ነው የጨመቀው እሱ ማለት ነው። ሙሉ ለሙሉ በሚባል ደረጃም ለተወሰነ ወራት ጊዜን ለታሪክ ብቻ እንዲሰጥ አስገድዶኛል። በተለይ ታሪኩ በተለያዩ መጽሐፍቶች ተበታትኖ በመቀመጡና በየመሃሉ ልብ ወለድ መሰግሰጉ ጥንቅሩን አድካሚ አድርጎብኛል ማለት ነው። ያኔ በተለያየ መጽሐፍ በተለያየ እንትን በግጥም ምናምን ስለተጻፈ እሱ ከዛ እያወጣ ጨምቆ አንድ አይነት እንትን ለማውጣት ማለት ነው። ልብ ወለዱን ከእውነተኛ ታሪክ ለመለየት መዛግብትን ለማገለባበጥና የማመሳከር ሂደትም ሰፊ ጊዜ ወስዶብኛል አለ። መጽሐፉን በሁለት ምዕራፎች ያዋቀሩ ሲሆን የመጀመሪያው ምዕራፍ ከአንድ አካባቢ የፍቅር ታሪክ ከማወቁ በፊት ቢያውቃቸውም መልካም ነው ብዬ ያሰብኳቸውን የመጀመሪያ አካትቻለሁ። በመረጃዎቹም በጥቅሉ የፍቅረኛሞቹ የነበሩበት መልክዓ ምድርና አካባቢ፣ ባህልና እሴት፣ መንግስትና ስርዓት እንዲሁም ታሪክን በተመለከተ በምን መንገድ እኛ ድረስ ሲዋረድ እንደመጣ የሚገልጽ ጽሑፎች ተጠናቅረውባቸዋል። የማስተካከልም ታሪክ ዘረኝነት ከመንዙማ ጋር ያለውን ትስስር፣ ሰብአዊ ፍቅር ተምሳሌትነት በተመለከተ ውስን ብያኔዎችን አስፍሬባቸዋለሁ። በዚህ መጽሐፍ ላይ የተበረዘውን የፍቅር ታሪክ በማበጠር ትክክለኛ የተረጋገጡ ብቻ አካትቼ ከልብ ወለድ ነፃ በማድረግ የተቻለኝን ሞክሬያለሁ። በየመዝገባቸው የተዘበራረቀውን የተቀመጡ ታሪኮችም በተቻለ መጠን ቅደም ተከተል ይዘው እንዲቀመጡ ከፍተኛ ጥረት አድርጌያለሁ። በመጽሐፉ የተካተቱትን ፍቅረኛሞች በአረብኛ ግጥም ቃል በቃል ባልተረጉማቸውም መልእክትና መንፈሳቸውን ግን አቻ በሆነ አማርኛ ግጥም አደራጃቸዋለሁ። ያ ማለት በአረበኛ የተጻፈውን እንግዲህ እሱ ቃል በቃል አላስቀመጥኳቸውም፣ በአማርኛ ግጥም አድርጌ አስቀምጫቸዋለሁ እያለ ነው። ወደፊት እናያለን ነው። በመጨረሻም ለመላው አንባቢ ታሪክ በሚያነብበት ሰዓት ከወዲሁ እንዲያውቅና እንዲገነዘብ የሚፈልገው ነገር ቢኖር የፍቅር አፍቃሪ በእስልምና ስርዓት የሚተዳደር ግዛትና ሀገር ውስጥ የተከሰተ የሁለት ሙስሊም ታሪክ እንጂ ሙሉ በሙሉ እስልምናን የሚወክልና የሚገልጽ አለመሆኑን ነው። ከዚህም በተረፈ የፍቅርን ሁለንተናዊ ገጽታ ወደ ኋላ መልሶ የሚያሳየውን ይህ እውነተኛ ታሪክ በአክብሮት ታነቡት ዘንድ እጋብዛችኋለሁ ነው የሚለው። እንግዲህ ይህ መጽሐፍ ያኔ ሁለቱም ሰዎች ከእስልምና ሳይወጡ በእስልምና ሀገራቶች የተወሰዱ ናቸው። ያው በተለያዩ ወጥ የሆነ እንትን የለውም፣ የራሱ መጽሐፍ የለውም። ከተለያዩ ፊልሞች፣ ከተለያዩ ቲያትሮች፣ ግጥሞች ቦታ ምናምን እንደዚህ ቀንጨብጨብ ተደርጎ ነው የተወሰደው ማለት ነው። ይህ እንግዲህ ያው እሱ ሁሉም ጨምቆ አንድ ጋር አድርጎታል ማለት ነው። ውድ ቤተሰቦቼ እንግዲህ ለአነባበቤ ቀጥ እያልኩኝ ወደፊት አስተካክላለሁ ማለት ነው። አማርኛ መጽሐፍ እንግዲህ ከስንት ዓመት በኋላ ያው ቀጥ ብዬ ላነብ ነው ታያላችሁ። እድሜ ቲክቶክ ወይም ስልክ ማለት ነው። ስልክ ነው የምናነበው እንግዲህ ቀጣይ ኢንሻአላህ ምዕራፍ አንድን እጀምርላችኋለሁ ማለት ነው። ቅድመ ታሪክ ይላል ምዕራፍ አንድ ርዕሳችን። ይሄ መግቢያው መንደርደሪያው ነው ማለት ነው። ምዕራፍ አንድን እንግዲህ መንደርደሪያውን ነገ በሌላ ቪዲዮ እጀምርላችኋለሁ ማለት ነው። እስከ መጨረሻ ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። እንግዲህ በጉጉት ነው እንደምትጠብቁ ተስፋ ማድረገው። መጅኑን ሌላን ገዝታችሁ ወይም ደግሞ አንብባችሁ ለማታውቁ ይዤላችሁ መጥቻለሁ። በደንብ አድርጋችሁ እረፍት ስትሆኑ ምናምን ስሙት ታሪኩ ማለት ነው። ውድ ቤተሰቦቼ ምን አይነት እኛ ለራሱ ተነሱ የምንማረው ታሪክ ተነሱ የምንማረው ህይወት ይኖራል ብዬ አስባለሁኝ። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ብዝት ይበልኝ። ቀጣውን እንግዲህ ክፍል አንድ ይዤላችሁ እስከምመጣ ድረስ በሰላም እንገናኝ ማለት ነው። ባላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።